የልብ ወዳጅ ክርስቶስ ነው። ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ ነው። በቃ ወዳጄም ጓደኛዬም አባቴም ወንድሜም እግዚአብሔር ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር ብዙ ነገር ያስረሳኝ እና ብዙ ነገር ንቀ እንድትኖር የሚያደርግ የሱ ፍቅር። አማካሪም እሱ ነው ካልክ እኔ ጋር ራሱ ላትመጣ ትችላል፣ ቪዲዮ ላትከታተል ትችላል። አማካሪም እግዚአብሔር ነው። እሱ ነው መካሪዬ ካልክ በቃ እኔ መካሪዬ እሱ ነው። እየመከረ እዚያ ያደረሰኝ እሱ ነው እና እናንተም መካሪያችሁን ጓደኛችሁንም እግዚአብሔር ነው። ከዛ በኋላ እመኑ ብዙ የሚገርማችሁ ነገር አይደለም። ሰው መጣም አይገርምህም፣ ሰው ሄደም አይገርምህም። ትኖራለህ፣ ያለ ሰውም ትኖራለህ፣ ከሰው ጋር ምንም ከእባቡም ጋር ትኖራለህ፣ ከጨዋም ጋር ትኖራለህ። ኦልሬዲ ልብ ብዙ ነገር ውስጥ የሞላው ሰው ስለሆነ ብዙ አይገርምህም። ክብርም አይገርምህም፣ ውርደትም ብዙ አይገርምህም። እና ሴቶች በተቻላችሁ መጠን ይሄንን ነገር ትንሽ ተጠቀሙበት ለማለት ወዳለሁ። ቤታችሁን ሰላም ታደርጉበታለሁ። ይሄን ቪዲዮ ደግሞ ለዘመዶቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። እናንተም በተቻላችሁ መጠን ተጠንቀቁ። ከሁሉም ሰው ጋር በመጠን ከባለቤት ቤተሰብ ጋር፣ ከጓደኛ ጋር፣ አዳዲስ ወንዶች ስራ ቦታ ከመጡ በመጠን የገዛ ባለቤትሽም ወንድሙ በመጠን ሁሉም ሰው ላጽናናው ላረጋገሩ በመጠን በኋላ እሷ እኮ ኩራተኛ ነች እሱ ስም ይሻላል፣ እሱ እኮ ኩራተኛ እሱ ስም ይሻላል ከማይሆን ስም ከእንትና ጋር እኮ ሲያወራ ነበር ቴክስት ላይ እኮ እንትን ተገኘ ከማይሆን ውርደት ስም እሱ እኮ ኩሩም ሰው ይሻላል። በጣም ጀንትል የሚባሉ ወንዶች አሉ አይደሉም እኮ ለጥንቃቄ ነው እንደዛ የሚያደርጉት። እሱ እኮ ፊቱ አይፈታም። ዋው እውነት ነው። ባይዘው ጎበዝ ፊቱ አይፈታ ፊትህ። እኔ በጣም የምስቅ ሰው ነው የሚገርማቸዋል። እና አሁን አንዳንድ ቦታ ላይ ሳላቀው ኮስተር ምለው ለዛ ናጉል ክፍት የምትል ከሆነ ሰዎች ይገባሉ። በኋላ ላይ ደግሞ የገቡ ሰዎች አንተ አዝነ ስትይዛቸው በኋላ ያንተው ፈተና መልሰው ይሆናሉ እና ለእንጀራህም ለትዳርህም ለህይወትህም ለእንጀራሽም ለትዳርሽም ለህይወትሽም ፈተና ይሆናሉ። you have to take care ለማለት ያህል ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ሰላም አይደለም፣ እንደዚህ አይነት ጭንቀት በውስጥ ያለ ሰላም መሆን ፈልጋለሁ ማረፍ ፈልጋለሁ የምትሉ ካላችሁ ወደ 774050 ላይ ደውሉ። አሁን እንደዚህ ገጥሞኝ ነበር በየዋነቴ እንዲህ ነገር አጥቼ ነበር የኔም ትምህርት ይሆናችሁ የምትሉ ካላችሁ ሐሳብ